ህመም መፍትሄው ምንድነው ብላችሁ ብዙዎቻችሁ ጠይቃችኋል። እንግዲህ ይህ ህመም በሶስት መንገድ ሊታከም ይችላል። አንደኛው የህመም ማስታገሻ በመውሰድ ህመሙን ማስታገስ ሊሆን ይችላል። ሁለተኛው የአካል ብቃት እንቅስቃሴ በማድረግ ወይም ፊዚካል ቴራፒ ተብሎ የሚጠራ የህክምና አይነት ሲሆን፣ ሶስተኛው በከባድ ሁኔታዎች እንደ አስፈላጊነቱ ሰርጀሪ ወይም ቀዶ ጥገና በማድረግ ህክምና ሊሰጥ ይችላል። እነዚህም መካከል የአካል ብቃት እንቅስቃሴ የሚለውን የህክምና አይነት በቤታችሁ ውስጥ ማድረግ ትችላላችሁ። ስለዚህ በቪዲዮ ላይ በምትመለከቱት መልኩ በትክክል መስራት ይኖርባችኋል ማለት ነው። ያው በመጀመሪያ በጀርባዋ ከሳሎን ላይ ከተኙ በኋላ እግሮችዎን በ90 ዲግሪ አቅጣጫ በማንሳት ወይም መያዝ ይኖርብዎታል። ይህም አቀማመጥ የዲስክዎን ግፊት ወዲያውኑ ስለሚቀንስ በተደጋጋሚ መስራት ይኖርብዎታል ማለት ነው። ሁለተኛው ሪስቶር ኤክስቴንሽን ቪዲዮው ላይ እንደምታዩት በሆዶ ከተንበለበሉ በኋላ በክርኖ ይደገፉና ከፍ ዝቅ እያሉ መስራት ይኖርብዎታል። ይህም ዲስክ ወደ ነበረበት እንዲመለስና የነርቭ መጨናነቅ ወይም ነርቭ ላይ ያለውን ጫና ይቀንሳል። በመቀጠል በደንብ ወደ ኋላ ኤክስቴንድ ማድረግ ይኖርብዎታል። ይህም የታችኛውን ጀርባና የሆድ ጡንቻውን ዘና ለማድረግ የዲስክ እብጠትን ለመቀነስና የተበሳጨውን የነርቭ ስርዓት ለማረጋጋት ይረዳል። ኛው በጀርባው ላይ ያለውን ነርቭ ማንቀሳቀስ የሚያመውን እግሮ በእጆ መያዝ ጉልበትዎን ወደ ኋላ በመውሰድ ከዚያም ወደፊት መመለስ። ይህም በቅደም ተከተል በማድረግ ወደ ኋላ እና ወደፊት ማሸብሸብ ስሜትን ይቀንሳል። እንዲሁም የተጎዳውን ነርቭ ወደ ነበረበት ይመልሳል። በቪዲዮ ላይ የምትመለከቱትን ፊዚካል ቴራፒ ወይም ደግሞ እንቅስቃሴ በትክክል በማድረግ ያገኛችሁትን ለውጥ ኮመንት ላይ አስቀምጡልኝ።